ሃፒ ቫለንታይንስ ዴይ ለዚህ ቀን እንኳን አደረሰሽ አደረሰኝ እላለሁ እኔ ፍቅር ምንድን ሃፒ ቫለንታይንስ ዴይ የፍቅረኛ ቀን እንኳን በሰላም ፍቅር አደረሰሽ የምር ነው አዎ እኔ ሰላም እንዴት ናችሁ የኦሞ ቤተሰቦች እንዲሁም የኔ ቤተሰቦች እኔ በጣም ደህና ነኝ እግዚአብሔር ይመስገን ዛሬ በሚገርም ሁኔታ በሚያምር ሁኔታ ከመወዳት ከፍቅረኛ ከመስቴ ከምላት ጋር ቫለንታይንስ ዴይ እናሳልፍ ነው ፋሚሊ እና በጣም ደስ ብሎኛል እና እሷ ዛሬ ማለት ነው ዛሬ ለኔም ለሷም ዛሬ አዲስ ቀን ነው አዲስ ጅማሬ ነው ባይዙ ለምን ብትሉ እሷ አሁን የድሮ ፍቅረኛዋን ትታ ከኔ ጋር እንደ አዲስ ልንጀምር ነው እንደ አዲስ ከማፈቅራት ልጅ ጋር እንደ አዲስ እሷም ከምትወደኝ በጣም ነው የምትወደኝ እንደ ነፍሷ ነው የምታፈቅረኝ እኔም ደግሞ በጣም ነው የምወዳት እግዚአብሔር ይመስገን ከምወዳት ልጅ ጋር በጣም ይገርም ጊዜ ልናሳልፍ ነው እግዚአብሔር ይመስገን እና ፋሚሊ ዛሬ እንግዲያውስ እሷ በጣም በብዙ ነገር ተጨንቃን ያለችው ባይዞ ማለት ነው ሰሞንኛ በሆነው ነገር ላይ ደግሞ በአንዳንድ ነገሮችም በጣም ደብሯታል እና ሲጀመር ዛሬ እሷ አታውቅም አይ ቲንክ ያው አታውቅም ብታውቅ ደውላ ነበር እንትን የምትለኝና አታውቅም እኔ ደግሞ እሷ እንዳላወቀች አውቄ ለሷ ደውዬ ምናምን ነው ይፈልግሻለሁ ዛሬ ምናምን በለሷ ነገር ያለው እሷ አታውቅም ዛሬ ቫለንታይንስ ዴይ እንደሆነ እና ዛሬ ማፈቅራትና መወዳትን ልጅ ዛሬ ለአንደኛ ለመጨረሻ የኔ ማረጋ ዛሬ የኔ ማረጋት ቀን ነው ፋሚሊ እና ይሄን የሚያምር አበባ ለማየት የሚያስጎመጅ አበባ ለፍቅረኛዬ ለመስቴ እንዲሁም ለልጆቼ እናት ለምትሆነው ለየሺ ይዤላት መጥቻለሁ ፋሚሊ እና በጣም ደስ ብሎኛል እግዚአብሔር ይመስገን ዛሬ በቃ ሰርፕራይዝ ነው ማረጋት ነው የምላችሁ ሰርፕራይዝ ነው ማረጋው እና ዛሬ አላማረብኝም ትንሽ ፋሚሊ ያው ቫለንታይንስ ዴይ እንደሆነ ለማስመሰል ቀይ ልብስ ለብሻለሁ እሷ አታውቅም ያው ስለማታውቅ አትለብስም ቢያስባለው ቀይ ቲሸርት ወይ ቀይ እና አይ ቲንክ አላውቅም ግን ድንገት ያው ስለማታውቀው ድንገት ለብሳ ከወጣች ነው እንጂ አታውቀውም ቀኑ ማለት ለዛ ዛሬ ዝም ብዬ ቀኑን ለማሳወቅ ያው በቀይ እንትን መጥቻለሁ እና መታወቂያ አበባው የው ፋሚሊ እንዴት አያችሁት ደስ አትልም ያው እንደሷ መታምር የሆነ በቃ የምታሳሳ አበባ ናትና በጣም ደስ ብሎኛል ቤተሰብ እና ዛሬ በሚገርም ሁኔታ ከየሺ ጋር በቃ ለሙላችሁ በቃ እንጥሳለን ዛሬ ተፍታ እንላለን ከተማ እጃት ነው ሞጣው ይሄንን ሰርፕራይዝ ካረኩ በኋላ ደስታዋን አለች በጣም ደስ እንደሚላት እርግጠኛ ነኝ ደስ ዛሬ በጣም ነው የሚላት ደስ ስለሚላት ዛሬ ደስ እንደሚላት እርግጠኛ ነኝ ከመጣች በኋላ ሰርፕራይዝ ነው ማረጋት ከዛም በኋላ አበባን ስጣታለሁ የምታምር አበባ ሌላም ግፍት አለኝ እናንተ ማይነገር ሰው የሚነገር ነው ችግር የለውም ግን ቀስ ብዬ በኋላ አካባቢ ልጅ ከተማ ከወጣ በኋላ ድንገት በቀጣይ ቪዲዮ ምናምን ሊያሳያችሁ ይችላል አይ ቲንክ ያው ከፈለገችው ነው የሆነ ግፍት ነው ለሷ ያው እንደ ግፍት ነውና ፕራይቬሲ ነገር ነው እንትን ነው ፕራይቬት ነው ለዛ ድንገት እናንተ ልናሳይም እንችላለን ፋሚሊ የሷ ፍቃድ ነው የሚወስነው እና በጣም ነው የተጎዳችሁ እሺ ማለት ነው በጣም ማለት ነው ለምን የሆነ ሰው ሲያፈቅር የሆነ የሚያደርገው ነገር አያውቅም እሷ በጣም ስለምታፈቅረው ባሪቻውን እሷ ላይ የሆነ በትንሽ በረባ ዝም ብሎ በቃ የሆነ ይጮሃል ይላል በቃ እሷ ላይ ዝም ብሎ ነገር ይፈልጋል ትንሽ ነገር እንለያይ ካሁን በኋላ እንዳትደውይልኝ ይላል እሷ ደግሞ በጣም ስለምትለምነዋለች አስሬ ነው የምትለምነው እኔ እኮ አፈቅርሃለሁ ምናምን ትለዋለች ግን በቃ እሷ አይረዳት እሱ በቃ እሱ የሚያውቀው እሷ እንደምታፈቅረው ስለሆነ የትም አትሄድም ብሎ ስለሚያምን በቃ እሷ ላይ እንደፈለገ ነው የሚሆነው እንደፈለገ ይሆናል ከፈለገ ይሳደባል ከፈለገ ደግሞ በቃ ካሁን በኋላ አይንሽ ማየት አልፈልግም ብሎ ጥሎ ነው የሚወጣ በእውነት ነው የምላችሁ እኔ ከካሜራ ጀርባ ብዙ ምስጢር ማለት ነው ስለየሺ እና ስለ ባህሪች እኔ ማውቀው ብዙ ምስጢር አለ ግል እንትን ስለሆነ አላወጣም እዚህ ጋር እኔ ክፉ አልባልም እንደሱ መጥፎ አልሆንም ግን ከካሜራ በኋላ ጀርባ በቃ የሆነ ኳላ በኩል እሷ ላይ ብዙ ነገር ነው በቃ የሚያረግባት ብዙ ደባ ማለት ነው እና እሷ ለፍቅር ብላ ብዙ ነገር እሱ ሲያረግ ምናምንም ትታገሰዋለች ዝም ትለዋለች ግን በቃ እሱ በጣም ኦቨር አበዛ
የሱ ነገር ምንም አይታየውም። በቃ ምንም ነው የማይመስለው። ግን እዚህ ጋር አሁን ደግሞ የሷ ነገር ነው ብቻ በቃ ገልቶ የሚታየው ለሱ በቃ ሁሌ በቃ ቢጮህር በቃ በሷ ነገር ሲሆን እሷ ግን እሱ ምንም ካደረገ እንዲህ እኮ ነው ፍቅር ካለ እሺ ነው የምትለው ወዲያውኑ። ግን ፍቅር እንደዛ አይደለም። በቃ ፍቅር እንደዛ ፍቅር ማለት ይቅር ይላል ቶሎ ብሎ በቃ የሆነ በቃ ፍቅር በቃ እንደዛ ፍቅር ይታገሳል። ፋሚሊ እኔ ከእናንተ በላይ ባላቀም ፍቅር ይታገሳል። እና አፍቅሮ የሚያቅስ ነው ስለ ፍቅር ሞር የሚያውቀው። ሲጀመር ፍቅር ማለት ክርስቶስ ነው። በቃ ከክርስቶስ እኛ የምንማረው ብዙ ነገር አለ። ለምሳሌ አሁን በቃ ፍቅር ማለት ጥግ ድረስ በቃ ለአንድ ሰው በቃ ራሱ መስጠት ነው፣ ከልቡ መታመን ነው፣ ከልቡ መታቀስ ብሎ በቃ ምንም ቢሆን በመጮህ አይደለም፣ የሆነ በመናቅ በማመናጨቅ አይደለም። አመናጭቆ እየናቃት እንደፈለገ እሷ ላይ ይሆን እንደፈለገ ያረቃት እንደዛ ንቀት ለምን አስፈለገ ፍቅር ከሆነ? እና በጣም ነው የሚደብሩ ቤተሰብ ጌታን እኔ አላቅም። ግን አሁን ያው ብዙ ነገሮችን እሷ አሁን ተምራለች ብዬ አስባለሁ። እሺ ማለት ነው። እና እኔ በጣም ነው ማፈቅራት ቤተሰብ ከእናንተ ምንም የሚደበቅ ነገር የለም። እኔ እሱ ባሪች እንደ ጓደኛው አቅርቦኝም ከሱ ጋር እንደ ጓደኛም ሆኜ እየኖርኩ ምናምንም በቃ እኔ አስችለኝም። ለምን እኔ በጣም ስለማፈቅራት ለሷ እኔ እንደ ወንድሟ እንደ ጓደኛው ሆኜ በቃ ከሷ መቀጠል አልችልም። እኔ አስችለኝም። እዚህ ጋር አሁን በቃ እኔ ካሁን በኋላ አንቺ ወንድምሽ ነኝ ጓደኛሽ ነኝ ብዬ መቀጠል አልችልም። በቃ እዚህ ጋር ፍቅር ነው አይደለ? በቃ አልችልም። በቃ እኔ እዚህ ጋር ትንሽ ስቴፕ ሲሄድ ያስነቃብኛል ቶሎ ብዬ ነው። እሷን በደንብ ወይስ ካየው ቢኒ ምንድነው እንደዚህ የምታየው ምናምን ትለኛለች። መንገድ ላይ ወክ ስናደርግ ከተማ ወተን ስንዝናና ከነ ባሪች ጋር ላይ ምናምን ስንዝናና ባሪች እሷን ሲያቅፋት ምን ስል እኔ እሷን ሳይ ሆነ በቃ የሆነ ይታወቅብኛል ኦልሬዲ ማለት ነው። እና እኔ አልችልም። በቃ ፋሚሊ እኔ እዚህ ጋር ሰው ልጅ ነኝ። ከሷ ጋር እንደ ወንድሟ እንደ ጓደኛው ሆኜ መቀጠል አልችልም። እና በቃ እኔ ማድረግ የነበረብኝ ነገር አድርጌያለሁ። ቤተሰብ እኔ አላቅም። ግን ሰው እኔ ክፉ የሚበል ጥሩ የሚበል እኔ አላቅም። እኔ ስለማፈቅራት ነው ደግሞ ብዙ ጊዜ ስላየሁኝ ነው። ባርጭ እሷን በጣም ነው የሚንቃት። በቃ ለምንድን ነው እዚህ ጋር መናቅ የሚያስፈልገው? አንዴም አፈቅርሻለሁ እወድሻለሁ ብሎ እሷን እስከቀረበ ድረስ ከሷ ጋር እስካሁን ድረስ እስከመጣ ድረስ ለሷ ቦታ መስጠት ግዴታ ነው። በቃ ዝም ብሎ ሴት ሞላ ብሎ እሷ ላይ ጥባር ከፈለግሽ ጥንቅር ያስፈልገ በቃ ሴት ፈረንጅም ሴትም በቃ አበሻም ሴት ነው። ግን ለኔ የምትሆነው ለኔ የተባለች ሴት ብቻ ናት። እና ፋሚሊ በጣም ነው የሚደብረው በእውነት እኔ በጣም ሰምቶኛል ባይዙ እና ይሄን አይቼ በቃ እኔ ለምንድን ነው እኔ ያፈቀርኳት እኔ የወደድኳት ለምንድን ነው እሱ የሽን እንደዚህ የሚጫወትባት? እኔ ያለውላት በቃ ካልፈለገ ይተዋት ካላስ በቃ እኔ ያለው እዚህ ጋር ማፈቅራት መወዳት እሷም የምትወደኝ በጣም ነው የምትወደኝ አውቃለሁ። አይ ነው ግን በቃ እኔ አላውቅም። ግን የሺ እዚህ ጋር እንደዚህ የምትናቅሰው አይደለችም። በቃ ፍቅር ይገባታል። ፍቅር ለሷ እስከ ጥግ ድረስ መስጠት አለበት ነው የምለው። ስለዚህ እሱ ካልቻለ ደግሞ እሱ ፍቅር መስጠት ካልቻለ እኔ ደግሞ ለሷ ፍቅር እስከ ጥግ ነው ማሳያት፣ የፍቅር ጥግ ነው ማሳያት። ስለዚህ ፋሚሊ ኦሬዲ ያው ለሽም ደውያለሁ። የሽም እየመጣች ነው መታ እንትላለች። አበባውንም ደብቃለሁ። እስቲ ኦሬዲ ካሁን ባላት ቆይ መሰለኝ እና ጠርቻታለሁኝ። እስቲ ያው ትመጣለች ቢያስፋል እና በይሰሙ መሰላችሁ አንዳንድ ጊዜ ማለት ነው አንዳንድ ጊዜ የሆነ ከእጅ ያለ ወርቅ እንደ መዳፍ ነው የሚቆጠረው ይባል አባባል አለ። ትክክል ነው። በቃ እኔ በይሽን ያየሁት እኔ በይሽና በባህሪስ ነው ያየሁት። እኔ እዚህ ጋር ለሷ ምን ያህል እየሳሳው ምን ያህል ለሷ እኔ ስል ማላረገው ማልወጣው ዳገት እኔ ማልወደው እንትን የለም። ግን ለሷ ደግሞ እሷ በቃ ተራስ ሆናለች። እና ስለዚህ እኔ እሷ የፍቅር ጥግ ነው ማሳያት ማለት ነው። በቃ እኔ አላቅም። እኔ አይ ዶንት ኖ ብቻ ከሩቅ የታየች እየወጣች ነው ያው የኔ ፍቅር። እና ፋሚሊ ምን መሰላችሁ አታቅም፣ እሷ አታቅም። አስደነግጣታለሁ ይባለው ሃፒ ቫለንታይንስ ዴይ የሺዬ የኔ እናት እንዴት ነሽ? ቆንጆ ደህና ነሽ? አለሁ። እንዴት ነሽ? ደህና ነህ? ቆይ ደህና ነሽ? እንዴት ነሽ? አለሁ። ሰላም ነው? ጠፋፋን። አስጠበቅሽ ደግሞ እንደ ቆየ ተኩል ደቂቃ መስጠበቅሽ እውነት እንዴ? እዛ ተቀመጥኩ እዚህ ጋር ቆምኩኝ። መጥቼ ደግሞ እዚህ ጋር ሙሉ ኧረ አይደለም። አንተ ምን ሆነ ነው? እኔ ቆንጆ ወይ እኔ ፍቅር ሃፒ ቫለንታይንስ ዴይ እዚህ ቀን እንኳን አደረሰኝ እላለሁ። እኔ ፍቅር ምንድን ሃፒ ቫለንታይንስ ዴይ የፍቅረኛ ምን ቀን እንኳን በሰላም
ፍቅር አደረሰን። የምር ነው? አዎ እኔ የምር ነው? አዎ እኔና ወይኔ በጣም ነው ማመሰግነው። በጣም አመሰግናለሁ። ኦኬ ኢየሱስ እኔ ፍቅር ደስ ብሎሻል? ዛሬ ነው እንዴ? ፋሚሊ ያልነገርኳቸው አጣቅም ብዬ ይኸው አይደለም ቀይ ልብስ ምናምን እኮ ነው የሚለበሰው ስለማቅ ማለት ነው። ቀይ ነው መሰለኝ የሚለበሰው እኮ ቫለንታይንስ ዴይ ቀይ ይለበሳል። አታውቂም እኮ ስለማ እኔ ደግሞ አርጥር ያለው እኔ ዛሬ ፈለኩሽ ምናምን ስልሽ አንቺ ደግሞ ምንድነው ምናምን ስትይ በቃ ኧረ ምንም አይደለም ፈልገሽ ነው ብቻ ምናምን ብዬ እንትን አደረኩሽ እና እኔ ፍቅር በጣም እንጃ ግን እየጠበቁ እየጓጓሁ ነበር አበባ እንትን ለማለት ማለት እኔ እና ለዚህ ቀን ጌታን እንኳን አደረሰን። እኔ ፍቅር ካሁን በኋላ ከጎንሽ ነኝ፣ እከስሻለሁ። እኔ ፍቅር የፍቅር ጥግ ነው ማሳየሽ። እሺ እኔ ቆንጆ እንኳን አብሮ አደረሰን። ደስ አለሽ? አዎ በጣም እና አስብዬ የምር በጣም ደስ ብሎኛል። ቆንጆ ወይኔ እኔ እንጃ ብቻ ያው እግዚአብሔር አለው ነው የሚሆነውና በጣም ተጎድቼ ነበር እውነት ለመናገር ማለት ነው። እና ህይወት በቃ በጣም ህይወትን ለማስተካከል የራሴን ህይወት ለማስተካከል ከባርች ጋር ያለው ነገር በጣም ብዙ ትግስትና ብዙ ነገር ታግሼ ነበር። ብዙ ነገር ከሱ ጋር በቃ በትዳር ለመኖር ምናምን በጣም ነው ያልኩትና ታውቃለህ፣ ያው አንተ ማታውቀው ነገር የለም እና እሱን እንደ ወንድምም እንደ ጓደኛም ኖርማል ጓደኛ ቀርባም አይተዋል። እንግዲህ በጣም እኔ እዚህ ጋር ብዙ ማውራትም አልፈልግም። ሲቀጥል ደግሞ ይሄ ዛሬ የደስታ ቀን ነውና ይሄንን አስበክ እግዚአብሔርን እኔ ምንም አውቀው ነገር የለም እውነት ለማውራት ማለት ነው። እኔ ከዚህ በፊትም ይሄንን ስለማላቅ የለም አክብሬ ምናምን አላቅምና ምን እንደሚለበስ ቀይ እንደሚለበስ አውቃለሁ ልብስ ማለት ነው። ማጭ ግን ሰው ቀይ ለብሶ ይመጣል፣ እኔ ደግሞ ነጭ ለብሼ ችግር የለውም። ካሁን በኋላ እያንዳንዷን ቀን ላንቺ ትርጉም አላት። እሺ ደግሞ እያንዳንዱ ቀን ብዙ ነገር ነው ላንቺ እኔ ካሁን በኋላ የምነግርሽ። እሺ አመሰግናለሁ፣ እውነት ከልቤ ቢኒ አመሰግናለሁና የራስ ሰው አይመሰገንም ነው ምንድነው የሚባለው? እኔ አባባል አለና ልክ ነሽ። አዎ ግን ልክ ነሽ፣ ያርቃል ይባላል። ይገባል መሰለኝ እኔ ሳወራ የለም ይገባል። በጣም ደስ ብሎኛል፣ እውነት ለማውራት ደስ ብሎኛል እና ልቤ በጣም ተጎድቶ ነበረ። ታውቃላችሁ፣ አንተም ታውቃለህ። በቃ እኔ የምደብቀው ነገር እዚህ ጋር ምንም ነገር የለም። ከባርች ጋር ብዙ ላይፍ ነው ያሳለፍነው፣ ግን ለምን እንደሆነ አላቅም በመሃል በቃ ሰይጣን ገባ በጠበጠን። ምን አለ ከዛ ሌላ ቺክ ትመጣለች፣ በዚህ ጋር ሌላ በዛኛው ሌላ። አይምሮዬ በጣም እየተጎዳም ታግሻለሁ። ገባ በጣም ታገስኩኝ ማለት ነው። ሲቀጥል ደግሞ መጨረሻ ላይ በቃ ተለያየን። ያው እግዚአብሔር ያለው ነው የሚሆነው በሰው ህይወት ላይ ማለት ነው እና በጣም ልቤም ተጎድቷል በሱ ምክንያት። በጣም አሁን ጌታን ቢኒ በጣም ቅድምን ተሰምቶ ያለቀስኩኝ ሀዘን ላይ ነበርኩኝ ቤት ውስጥ ብቻዬን ማለት በጣም አዝኜ ነበረ። በቃ እኔ እውነት ማንም እንደሌለኝ ብቻዬን እንደሆንኩኝ በቃ አጠገቤ ማንም እንደሌለኝ ከቤተሰቦቼ ጋርም ኦሬዲ ያው ተጣልተናል ከአክስቴ ልጅ ጋርም ከአክስቴ ጋር ማለት ነው እና ተጣልተናል። ታውቃለህ አሁን ጋር የትም ብሄድ ከማንም ጋር ያው አንገናኝም ታውቃለህ። እና እዚህ ሰው በሌለብኝ ጎኔ ላይ መተህ አንተ ስላጽናናኝ በጣም ከልቤ አመሰግናለሁ። ልቤም ተቆጥቶ ነበር። ዲስማች ያስፈልግም ነው እንዴ? የረሳኝ እኮ ነው። ችግር የለውም ይገባኛል። ልክ ነሽ አንቺ ማለቱን በችግር የለውም። ግን እኔ ደግሞ የሆነ እኔ ብዙም ያረኩት ነገር አይታየኝም። ያው ቀኑን አስታውሼ በጣም ስለምወድሽና ስለማፈቅርሽ ብለን ፍቅራችንን ለመጀመር የመጀመሪያችንም ቀን ስለሆነ ይሄ ቀን እኔ እንደመጀመሪያ ቀን ነው የምወስደው። እሺ አሁን በኋላ ለኛ ይሄ አዲስ ቀን ነው፣ አዲስ ማለዳ፣ አዲስ ለዚህ ቀን ያደረሰን እግዚአብሔር ስም የተባረከ የተመሰገነ ይሁን። እና እንግዲህ እኔ የምለው በቃ እኔ እንጃ ከዚህ በኋላ በቃ ደስተኛ ህይወት ደስተኛ ሆኜ ነው ምኖረው ብዬ በእግዚአብሔር ነው ተስፋ ማደርገው። እና በሰው እኔ በፊት በሰው ተስፋ አድርጌ ነበር ምናምን አልጎዳም፣ ልቤም አይጎዳም፣ እኔም ከዚህ በኋላ አልጎዳም ብዬ ብዙ ነገር አስቤም አቅጄም ነበር። ገባ ግን ያ ሁሉ በቃ ስላልተፈቀደልኝ ፈረሰ።
በቃ እግዚአብሔር የተመሰገነ ይሁን። እግዚአብሔር አዋቂ ነው። እውነት በእኛ ህይወታችን የአንዳንዳችን ህይወታችን ላይ የሚሆነው ነገር እግዚአብሔር አዋቂ ነውና እንግዲህ ምንም እኔ እዚህ ጋር ምለው በቃ ብዙ ማውራት አልፈልግም። እኔ ካሁን በኋላ ከጎንሽ ነኝ፣ እክስሻለሁ። ማንም ከሆነ ካሁን በኋላ እኔም ቦታ ተካችልም። እሺ እኔ ቆንጆ ፍቅርን ሀብለን ነው አንቺ ጋር የምንጀምረው። ስለዚህ ኦኒካ ማንም ካሁን መጥቶ ዝም ብሎ መጥቶ እዚህ ሴት መጣች እንትን መጣች ብሎ ባንቺ ላይፍ ውስጥ መጥቶ አንቺን እንደፈለገ ያመናጨቀ ምናምን ሴት ትምጣ ትሂድ ምናምን የሚል ሰው ጋር እኔ አልስማማም። እኔ ፍቅር እኔ ማውቀው አንቺን ነው ያፈቅሩት አንቺን ነው እስከ መጨረሻ እኔ ካንቺ ጋር ነው አብሬ የምሄደው። ስለዚህ እኔ ቆንጆ እኔ እስከ ጥግ ነው የማፈቅርሽ። በጣም ነው የምወድሽ እኔ ቆንጆ። በዚህ ቀን ደግሞ ዛሬ ሄደን የቫለንታይንስ ዴይ ልብስ ቀይ ትለብሻለሽ። ቀይ ቀሚስ ለብሽና ደግሞ እንዴት እንደሚያወድብሽ ታየኝ። አራት ይወልሻል ልብስ ቀይረን ምናምን ልብስ ተቀይራለሽ። ቀይ ቀሚስ ለብሰሽ ከዛን ደግሞ በቃ የራት ልብስ ትለብሺና ዘንጠሽ ማለት ነው። እንኳን አንቺ ለብሰሽ ሳትለብሽም ቆንጆ ነሽ። እኔ ሚስት ግን አምራለሁ አይደል? እንዴ አይስፊር ነው ልሽ ይሞቀኝ ብዬ እኮ የኔ ቆንጆ ካሁን በኋላ አሪፍ ጊዜ ነው የምኖረን። ሄደን አሁን በቃ ራታችን ይበላ እንዝናና። እሺ እንዝናናለን፣ እናወራለን። ብዙ ነገር እኔ እናንተ የምንመካከር ነገር አለ፣ ደግሞ የምናወራው ነገርም አለ እና ያው በመሃላችን ሰይጣንም እንዳይገባ መጸለይ አለብን እና ያው ብዙ ነገር እናወራለን ብዬ አስባለሁ። በቃ እኔ እንጃ ብቻ ደስ ብሎኛል። መሰለሽ እኔ ፍቅር አንድ ነገር ልንገርሽ። አሁን ለምሳሌ አንዳንድ ሰው ማለት ነው ሴት ቢሄድ ሴት መጣለች ብሎ ያስባል አይደለ? ይሄ ደግሞ ፌር አይደለም። ይሄ በቃ ፍቅር አይደለም። አብዛኛው ሰው የሚያስበው ነገር ነው። ፍቅር አይደለም ይሄ። እዚህ ጋር አሁን የሆነች ሳምበሪ መጣሽ ብሎ ተብሎ እዚህ ጋር አንቺ ላይ በቃ በዚህ ቀናችን ስለሱ ላወራ አልፈልግም፣ ግን ማለት ነው እሱ እዚህ ጋር ጽጌ የምትባል ልጅ ምናምን መጣች ብሎ የዱራ አፍቃሪ መጣች ብሎ አንቺ ላይ በትንሽ በረባ ድሮ ከነሱ ናቋል። ድሮ አንቺ እሱን ሰድበሽው ምንም ነበር የማይለው አንቺ ማለት ነው። ግን አሁን ትንሽ ነገር ለሱ ትልቅ ነገር ናት። ትንሽ ነገር ይወስድና በቃ ካጠገበ ሴት ያለች እሷ ክሪስቲድ ብሎ እቺኛዋን አምኖ አንቺ ላይ እንደፈለገ ይሆናል እኮ። እውነትህ ነው፣ ልክ ነህ። ግን እዚህ ጋር ስለሱ መውራትም አልፈልግም ነበረ። ግን ምን መሰለህ ድሮ እኔ በፊት ማለት ነው ዝም ብዬ ይቅርታ አጥፍቻለሁ በቃ ይቅር በለኝ ስለውም ይቅርታዬን ይቀበላል። ቶሎ ይቅርታ አውቃለሁ እኮ እና አሁን ከሁለት ከሶስት በላይ ይቅርታም ሲለው እምቢ ስላለኝ እኔም ቆረጠልኝ። እግዚአብሔር ይመስገን። ያው እኔም መንገድ ላይ ደግሞ የሚያመናጭሽ እግዚአብሔር አይጥለኝም አውቃለሁ። እኔ በእግዚአብሔር ነው የምተማመነው። ያው እንደዛ ነው የምለው። እኔ ቆንጆ ሲጀመር ማለት ነው ሲጀመር ለሱ አንቺ ትበዣለሽ ጌታን ወይ አንቢኒ አይታል። ያው እኔ ልንገርህ ያው እኔ ግን ስለሱ ባናወራ ደስ ይለኛል። ግን ማለት ነው ብዙ ነገሮች አሉ። ብቻ እኔ እንዲህ ነው ብዬ ማላውራው ነገር ብዙ ነገር አለና ሰው ደግሞ ያው ያየው ነገር ነው እንትን የሚለው የሚፈርደው ምናምን ገባ እና ያው እኔ የውስጤን እኔ እና ፈጣሪ ነው የምናውቀው። ያው ችግር የለውም። ያው ሁሉ ያው አልፏል። እግዚአብሔር ይመስገን። ያ ህይወት ድጋሚ እንዲመጣብኝ አልፈልግም። እኔ ደግሞ ቃል ልትገበልኝ ፈልጋለሁ በዚህ ቀን በዚህ ዛሬ በቫለንታይንስ ዴይ ማለት ነው ፍቅረኛሞች ቀን ፍቅራችንን ሀብልና ምንጀምረው ሀብል ስለምንጀምር ካሁን በኋላ እሱ የሚባል ሰው ወደኛ ላይፍ እንዳይገባ ላለማስገባት እኔ ቃል ግብልኝ። በቃ ለምን ወደዚህ ያለ ማን ላይ እድናችንም እያለቀ ስለሆነ እዚህ ጋር ምንም ይሄ ቃልም የምታስገባልኝ ነገር አይደለም። ሲቀጥል ደግሞ እኔ ቆርጦልኛል ወጥቶልኛል ምንም ነገር እውነት ምንም እኔ እንትን ምለው ነገር የለም። ወደኋላ ምልበት ነገር አንዳች ነገር የለም። ያው እመነኝ ምንም ነገር እኔ ወደሱ ወደ ያለፈው ህይወት ተመለሳለች ብለህ ታስባ ከሆነ በጣም ተሳስተሃል። አትመለሽ ማቃለው። ግን በቃ ቃል ግብልኝና ሁለተኛ ወደ እኔ ላይፍ ከመጣ አልቀበለውም። እሱ ባሱ አላቀም ብለሽ ቃል ግብልኝ። ኖ ትልቅ ነገር እኮ ነው። እኛ በትልቅ እንትን እኮ ነው በሰው ቤት አይደል የተለያየ ነው። አይታል ያው እንግዲህ ላንተ ነው። ግን ሰይጣን ሰላማን ያቃል። አራ በስማም እንዴ ምንም ነገር እውነት ይኸው ምን ልላል አዎ የምሬን ነው። በቃ ቃል ገባችልኝ አይደለ? እና እንግዲህ አሁን ልብሳችንን ቀይረን ፋፍለን የትኒ ከተማ ውስጥ እኔና አንቺ ብቻ ነን። እሺ እኔና አንቺ ብቻ ማለት ነው።
የሚገርም እዛ አንተ ደግሞ ዛሬ አምሮባል። ከዛ ከሩቅ ስመጣ የለም በጣም ይሄ ቢኒ ነው እንዳልኩኝ ወይ ከዛ ደግሞ እኔ ምን አሰብኩኝ እንዴ እኔ አላማረብኝም። ኧረ በስመ አብ እኔም አምሮብኛል ምናምን። አንቺ ደግሞ ዋው ጌታ በጣም ዛሬ አማረብሽ። ሳታስቢ ነው የለበሽው ግን የሚያምር እንትን ነው በቃ በዚህ ላይ ቀይ ቢሆን ዛሬ ያው ቫለንታይንስ ዴይ ስለሆነ በቫለንታይንስ ዴይ ቀይ ቢሆን ደግሞ እጅግ በጣም ጥሩ ነበረ። አሁንም ሄደን በቃ ለብሰን ብለን ራታችንን የበላን ማች ልብስ ነው አይደለም? ማች ነው። እኔም ቀይ አንቺም ከላይ ቀይ ትለብሻለሽ ወይ ደግሞ አንቺ ቀይ ትለብሻለሽ። አዎ በቃ